ነገ ጥቅምት 14 አቤት አቤት አቤት! በስምህ የተማጸነውን በቃል ኪዳን የተማመነውን የገድልህን መጽሐፍ የጻፈውን ያጻፈውን የሰማውን ያሰማውን ገዝቶ በቤቱ ያስቀመጠውን በዓልህን መታሰቢያን ያደረገና ያከበረውን እስከ 15 ትውልድ ድረስ ማርሁልህ የተባሉ የነገሥታት ዘር የነበሩ ንግሥናቸውን ንቀው ለአምላካቸው ፍቅር ሲሉ የመነኑ ሞትን ያልቀመሱ ስውሩ ቅዱስ የበሶ እምነታቸውን በጥብጦ የጠጣ አይደለም በቤቱ ያስቀመጠ አይደለም በእጁ የያዘ በኪሱ ያስቀመጠ ሁሉ ከአይጥ ከእባብ ከጊንጥና ከተናዳፊ እንስሳት የሚጠብቁ ቅዱስ ልጅ እምቢ ላላቸው ልጅ መውለድ ላልቻሉ ሴቶች ደግሞ ተራራ ላይ ወደምትገኘው ወደ ገዳማቸው ወደ ደብረ ዳሞ መወጣጫ የተዘጋጀውን የጠፍር ገመድ አሻሽቶ በስማቸው ቢማጸን ልጅን የሚያሰጡ ድንቅ ቅዱስ የሮም የነገሥታት ዘር ቢሆንም እንኳን ገና በልጅነታቸው ንግሥናቸውን ትተው የመነኑ አደራ ኮፒሊንክ ማድረግ እንዳይረሳ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። በገዳመ ዳውናስ ግብፅ ውስጥ የታላቁ ቅዱስ የአባ ጳቆሚስ ደቀ መዝሙር የነበሩ ከመነኮሱ ከዓመታት በኋላም ወደ ሮም ተመልሰው 7 ቅዱሳንን በፍቅራቸው ማርከው ወደ ምናኔ የወሰዱ ወደ የት ልሂድ ብለው ባሰቡ ጊዜም ቅዱሱ መልአክ ቅዱስ ገብርኤል ወደ ኢትዮጵያ ጭኖ ይዟቸው መጥቷል። ኢትዮጵያን ካዩ በኋላም እንደገና ወደ ሮም ተመልሰው 8ቱን ወዳጆቻቸውን ሀገርስ ባሳየኋችሁ ሐዋርያት ሳያስተምሩባት በሕጉና በሥርዓቱ ጸንታ የምትኖር ብለው 8ቱን ወዳጆቻቸውን ወደ ኢትዮጵያ ይዘው መጥተዋል። እነዚህ ቅዱሳንም በአንድ ላይ ተሰዓቱ ቅዱሳን 9 ቅዱሳን በመባል ይታወቃሉ። ከነዚህ ከ9 ቅዱሳን ወዳጆቻቸው ጋራም በቤተ ቀጤን አክሱም ውስጥ ሆነው ወንጌልን እየሰበኩ ቅዱሳት መጻሕፍትን እየጻፉና እየተረጎሙ ካገለገሉ በኋላ የእግዚአብሔር ፈቃድ ተለያይተው እንዲያገለግሉ እንዲጋደሉ ነውና ሁሉም እግዚአብሔር ወደ ፈቀደላቸው ሲሄዱ እርሳቸው ደግሞ ወደ ደብረ ዳሞ ሄደዋል። ደብረ ዳሞ ደብረ ሃሌሉያንም ቀና ብሎ ባዩት ጊዜ ትልቅ ተራራ ላይ ነው ያለች። እጅግ በጣም ወደዋታል። ግን እንዴት ነው መውጣት እንዳለባቸው በሚያስቡ ሰዓት ሊቀ መላእክት ቅዱስ ሚካኤል አንድ 60 ክንድ ርዝመት ያለው ዘንዶ አዝዞላቸው ይሄ ዘንዶ ተሸክሞ ከላይ አድርሷቸዋል። ልክ ከላይ እንደወጡም ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ብለው ቢያመሰግኑ ከሰማይ ሰማያዊ ኅብስት ወርዶላቸው ተመግበዋል። እኒህ ቅዱስ አባትም ምናኔን በኢትዮጵያ በማስፋፋታቸውና ሥርዓቱን በማስተማራቸው አቡሆሙ ለመነኮሳት ዘኢትዮጵያ ይባላሉ። የኢትዮጵያ የመነኮሳት አባት ማለት ነው። የኢትዮጵያው ቅዱስ ንጉሥ ቅዱስ አፄ ገብረ መስቀልና ቅዱስ ያሬድም ወዳጆቻቸው ነበሩ። በየጊዜውም እየሄዱ ከእሳቸው ጋር እየተባረኩ ይመጡ ነበረ። እኒህ በሀገራችን ስም አጠራራቸው ከከበሩ ቅዱሳን አንዱ የሆኑና ሰማያዊ ኅብስት ከሰማይ የወረደላቸው ሕዝቡን ቅዳሴ ቀድሰው ያቆርቡ የነበረ ወላጆቻቸው ዘሚካኤል በበረሃ ያሉ ጓዶቻቸው ደግሞ ገብረ አምላክ እኛ ኢትዮጵያውያን ደግሞ አቡነ አረጋዊ ብለን የምንጠራቸው ሞትን ያልቀመሱት የተሰዓቱ ቅዱሳን ከአቡነ ጰንጠሌዎን ጋር መሪ የነበሩ ታላቁ አባታችን አቡነ አረጋዊ ዘሚካኤል ነገ ጥቅምት 14 ሞትን ስላልቀመሱ ወደ ብሔረ ሕያዋን የተሰወሩበት ዓመታዊ በዓላቸው ነው። ሌላው ነገ ጥቅምት 14 በዚህ ቀን ሙሽራው ሰማዕት ገብረ ክርስቶስ ለአብዛኞቹ ሙሽራ ሰማዕታት ወይም ደግሞ ለአብዛኞቹ በጫጉላ ቤታቸው የመነኑ ቅዱሳን ዋናው ፈርቀዳጅ ምንም እንኳን የታላቁ ንጉሥ የቴዎዶስዮስ ልጅ ቢሆንም ታላቁ ቅዱስ አቡነ ኪሮስ አጎቱ ናቸውና የእሳቸውን ፈለግ ተከትሎ ንግሥናውን ንቆ የመነነ በጫጉላ ቤቱ በሙሽርነቱ በሌሊት ጠፍቶ ወደ አርማንያ በመሄድ በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ለ15 ዓመታት ነዳይ የኔ ቢጤ መስሎ ደጇ ላይ የተጋደለ እመቤታችን ተገልጻ ወደ ቁስጥንጥንያ ወደ ወላጆቹ ቤት ሄዶ እንደገና እንዲጋደል ስላዘዘችው ከወላጆቹ ደጃፍ ላይ የኔ ቢጤ ነዳይ መስሎ ደግሞ እንደገና ቁስለኛ ሆኖ ለ15 ዓመታት እናትና አባቱ ደጅ ላይ ለ15 ዓመታት ጽኑ ተጋድሎን የተጋደለ ምንም እንኳን የንጉሥ ልጅ ቢሆንም ማንም አላወቀውምና የአባቱ ባሮች በጥፊ ይመቱት፣ ቆሻሻ ይደፉበት፣ ሽንታቸውን ይሸኑበት፣ ጺሙንም ይነጩት ነበር። ለእርሱ ግን ወዳጆቹ ውሾቹ ብቻ ነበሩ። ውሾቹ እየመጡ ቁስሉን ይልሱለት ነበር። እንደዚህ እየሆነ በአባቱ ደጅ ለ15 ዓመታት ከተጋደለና ከተሰቃየ በኋላ ጌታ ሆይ የአባቴ ባሮች በእኔ ላይ ያደረጉትን ሁሉ በደል አድርገህ አትቁጠርባቸው ብሎ ጸሎት አድርጎላቸዋል። በመጨረሻም ጥቅምት 14 ቀን ሲያርፍም 7ቱ ሊቃነ መላእክትን አስከትሎ ልዑል እግዚአብሔር ወርዶ ነፍሱን አሳርጎለታል። ስሙን የጠራ በዓሉን ያከበረና መታሰቢያውን ያደረገውንም በሕይወት መጽሐፍ እንደሚጽፍለት ነግሮታል። ይህ በቁስል በለምጽና በቆዳ በሽታ ለተመቱና ለተያዙ ሰዎች ፍቱን መድኃኒት የሆነው ታላቁ አባታችን ሙሽራው ሰማዕት ገብረ ክርስቶስ ነገ ጥቅምት 14 የዕረፍት በዓሉ ነው። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከአቡነ አረጋዊና ከሙሽራው ሰማዕት ገብረ ክርስቶስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።